የእትዬ ይመናሹ ሬስቶራንት። ይህ የሬስቶራንት ዳሰሳ እትዬ ይመናሹን ለማስደሰት ወይም ለማበሳጨት የተጻፈ አይደለም። እኛ ሰፈር ቱሪስቶች ሳት ብሏቸው ብቅ ቢሉ ወይም እህል ውሃ ቢያምራቸው በምን አኳኋን ሊስተናገዱ እንደሚችሉ ለማሳሰብ የቀረበ ነው። እትዬ ይመናሹ የግቢ አጥር ላይ ምግብ በአዲስ መልክ ጀምረናል የሚል ጽሑፍ ይታያል። ጽሑፉ የተለጠፈው ጃንሆይ የታሳሱን ግርግር ባበረዱ በሶስተኛው ቀን መሆኑን በሕይወት ያሉ የአገር ሽማግሌዎች ይናገራሉ። እትዬ ይመናሹ ይህንን ማስታወቂያ በተመለከተ አውርተው አይጠግቡም። ትዝ ይለኛል ይህንን ጽሑፍ የጻፈልኝ ከቤታችን ዝቅ ብሎ ይኖር የነበረ አንድ አይና ሳሊ ነው ይላሉ። እንግዲህ ሳሊ ግማሽ ቀን ሙሉ ቀለም ሲቀባ ውሎ አንድ ቃል ብቻ ይጽፍና ምሳውም ትሪ ሙሉ ቅቅል ዝቆ ይሄዳል። በማግስቱ አመሻሽ ላይ ተመልሶ መጥቶ አንድ ቃል ይጨምርና ራቱን ወፍራም ምንቸት አብሽ ከናይቡ ጠርጎ ቦርጩን እየዳበሰ ይሄዳል። እንደገና በማግስቱ ይመለስና ሌላ ጎረድ በዋዜ ጥርቅም አድርጎ አንድ ቃል ጽፎ ልቅ ይላል። እንግዲህ ሁሉ የሚበላው በነፃ ነው። በነፃ ታዲያን ሁሉ በልቶ የጻፈው ምግብ በአዲስ መልክ የሚለውን ብቻ ነው። መሶቤን ሳያራግፈው አንድ ልበለው ብዬ በቃ አልሁት። ከዚያም የቀረውን ጽሑፍ መሰረተ ትምህርት ተመሪ እኔ ራሴ ጨረስኩት። ቀለም ተየት አመጣች አትለኝም? በቀይ ወጥ ጻፍኩት። አሁን በቀይ ወጥ የተጻፈ ይመስላል ወይ? ተመጋቢ ነህ እንበል። ዋናውን በር አልፈህ ወደ ውስጥ ትገባለህ። ከፊት ለፊት ግድግዳ ላይ ጥቅስ ቢት የተጽፎ ታያለህ። እንዲህ ይላል፣ ልጄ ሆይ ይጠቅምሃልና እህልም ብላ፣ ገዝተህ ብላ። ትን እንዳይልህ እህል እያላመጥህ ባታወራ ጥሩ ነው። የለም ማውራት አለብኝ ካልከ ግን ስለ ምግብ ጣት አስቆርጣሚነት ብቻ አውራ። ልጄ ሆይ እንዳያንቅህ እንጥልህም እንዳይጨፈለቅ ጉርሻህን መጥነህ ትጎርስ ዘንድ እለምንሃለሁ። የቀረበልህ እህል በረከት እንዲኖረው አውሎ ንፋስ የመታው ጭድ እንዳይመስል ከፈለክ የእጅህን አሰነዛዘር በልክ አድርገው። ከዚህ ጥቅስ ፈንጠር ብሎ ከመብላት በፊት ይህን ያንብቡ የሚል ማስታወቂያ ቢጤ ተጽፎ ታያለህ። እንዲህ ይላል፣ ይህ ምግብ ቤት የታሳስ ግርግር ሰሞን ጃንሆይ በሌሉበት ተመርቆ ተከፈተ። ምግብ ቤቱ ሲቋቋም በሁለት መለሰኛ ሰታቲዎችና በአንድ ጠማማ ጭልፋ ቢሆንም እድገቱን በማፋጠን በአሁኑ ጊዜ እግዚአብሔር ይመስገን 4 መቀቀያ ቶፋዎች፣ 12 ማማሲያዎችንና 3 መክተፊያዎችን ይዞ በመንቀሳቀስ ላይ ይገኛል። ከዚህ በላይ በልምድና በእድሜ የበሰሉ 2 ወጥ ቤቶችም አሉት። እነሱም እትዬ ይመናሹና የልጅ ልጃቸው ወርቅነሽ መሆናቸውን ስንገልጽ ኩራት ይሰማናል። በቅርቡ በልተው ለሚጠጡ ደንበኞች የውሃ ሽንት አገልግሎት እንደምንሰጥ ይፋ አድርገናል። ጉድጓድ ጉፋሮን ካሁኑ ተጀምሯል የሚል ማስታወቂያም አለ። ይህንን ካነበብኩ በኋላ ታጨበጭባለህ። የእትዬ ይመናሹ የልጅ ልጅ ወርቅነሽ እርጥብ መዳፏን በቀሚሷ ጠርዝ እያደረቀች ምን ልታዘዝ ትላለች። ምን አላችሁ ትላታለህ። በየአይነቱ። ሌላስ? ቃሪያና ጎመን የሌለው በየአይነቱ። ሌላ የለም? እሱማ ቀይ ወጥም አለ። ቀይ ወጡን አምጪልኝ። ማምጣትስ አመጣልሃለሁ፣ ግን ምን? የትናንት ወዲያ ነው። የትናንት ወዲያ? ለነገሩ አሞቀዋለሁ፣ በርበሬም እጨምርበታለሁ። በየኔ እህት በየአይነቱ አምጪልኝ። ሂሳብ ቅድሚያ ነው። ስንት ነው? ብርተ ስሙኒ ትከፍልና በየአይነቱ ይመጣልሃል። እየበላ እያለ ከድመት ከፍ ከነብር ዝቅ የሚል ድመት ከጓዳ እየሮጠ መጥቶ እግር ስር ገብቶ እሪ ይላል። አቧራ የጎረሰ ጫማን አንስተህ ሆዱ ላይ ትረግጠው ውስጥ ካታ እትዬ ይመናሹ አንድ ጉርሻ ጣለትማ ሰሞኑን አይጦች ሱባኤ ገብቷል መሰል ይላሉ። አንተ ከእንጀራው ቆርሰህ ለድመቱ ስትወረውርለት በአየር ላይ ቀልቦ ይሰለቅተውና እንደገና ሚያው ይላል። ድገመው ታልደገምሁ አይሄድልህም ይላሉ እትዬ ይመናሹ። እንደበላም እያለ አንድ ጠብል ለማኝ በሩን ሞልቶ እምየራበኝ ብሎ ይጮሃል። አፈር ልብላ መሶቤ ሲራቆት ትመጣለህ ብለው እዚህ ትንሽ ቆርሰህ ስጠው ያጽድቅሃል ይሏል። በልተህ ጨርሰህ እጅህን የምትጠርግበት ሶፍት ቢጤ ፍለጋ ስትገላመጥ ካዩህ እትዬ ይመናሹ ወደ ልጆቻቸው መጮኻቸው አይቀርም። አንቺ ወርቅነሽ
የእስቲ አሮጌ ሻሽን አምጪለት ይሏል። መጸዳጃ ቤት አለ ብትላቸው የለም አይሉም። ወደ በሩ እየጠቆሙ እንዲህ ይሏል። 150 ሜትር ያክል በእግርህ ቆም ብለህ ሂድ። ከዚያ አውቶቡስ ያዝና 1 ፌርማታ ያክል ሂድ። ከዚያ ትወርድና በግራ በኩል ያለውን አስፋልት ይዘህ ተራመድ። የአንድ 30 ደቂቃ መንገድ ያስኬድ ነው። የወደቀ የስልክ እንጨት ከፊት ለፊት ታያለህ። የስልክ እንጨቱ ላይ ቁጭ ብለው ሎተሪ የሚሸጡ ሽማግሌ ታገኛለህ። እዚያ አካባቢ የህዝብ ሽንት ቤት አለ ብለህ ጠይቃቸው። በአካባቢው ካለ ይጠቁሙሃል።